ይህ የኢትዮጵያ አየር ኃይል ግሎባል ኔትወርክ ነው። በ58 መጡ ለበረራ ሪክሩት ሊያደርጉ እንደውም ለመጀመሪያ ጊዜ ከ12ኛ ክፍል ለበረራ ትምህርት ቤት ሪክሩት ያደረጉት ያኔ ነው ትዝ እንደሚለኝ ታንዛኒያ ትዝ ይለኛል። ጀነራል አሰፋ ገብረ ጊዜን ታውቃቸዋለህ? እሳቸው ሶስተኛ ናቸው። ስንተኛው የአየር ኃይል አዛዥ ናቸው? ሁለተኛ ናቸው። ጀነራል አበራ ከወጡ በኋላ የአብዮቱ ፈንድቶ እሳቸው ነበሩ እና አሁን ለጠየቀኝ ታንዛኒያ ዓመተ ምህረቱ ትዝ አይለኝም። የኦፕሬሽን ኃላፊ ነበሩ እሳቸው። ታንዛኒያ መንግስት ድጋፍ ሊሰጥ ፈለገ። የኮንጎ ደግሞ በዩኤን በኩል ተኛና በስንት ዓመተ ምህረት እስቲ ትንሽ ሰፋ ኮንጎ በስንት ነበር እባክህ? አካባቢውን የግድ እርግጠኛ መሆን ወደ ያው early 70s ይመስለኛል። ኦኬ እዛ ሄድን። ከኛ በፊት ሄዱ ነበሩ። እኔ ሲሄድ ሁለተኛ እንትን ነው። መጀመሪያ ሊዮፖልድቪል የሚባለው ዋናው ከተማ ነበር። ስሙ ያኔ ሊዮፖልድቪል ነበር። ኦኬ ሐምሌ 66 አየር ኃይል ለቀቁ። እኔ ወደ አየር መንገድ ተዛወርኩ። ትንሽ አልጠየቅ ለውጡ ድባብ አየር ኃይል ውስጥ ምን ይመስል ነበር? እንዲሁ የሚያስታውሱትን ይሄ አብዮቱ ምን ይመስል ነበር አየር ኃይል ውስጥ? ወል ሲጀመር የተዘጋጀ ሰው የለም ለውጥ ይመጣል ብሎ የሚያውቁት ጥቂት ሰዎች ናቸው። የለውጡ እነ ግርማ ዘለቀ ነፍሱን ይማረውና አጀማመሩ መጀመሪያ እኛ ጋር ለምን ተጀመረው? ጦር ሰራዊቶች እነ ነገሌ አስመራ እና አንዳንድ ቦታ አለቆቻቸው ማሰር ጀመሩ። በወቅቱ ወታደሩ ይቀርብለት የነበረውን ምግብና ውሃ ስታይ አይገርምም። ያ ነገር መፈጠሩ በጣም የሚያሳዝን ነበር እና ያ ይሻሻልልን ብለው ነው የጀመሩት። ጠቅላላ አብዮት ይመጣል የሚል አይነት አልነበረም። ነገሌ ጀመሩ። ሊያዩ ተላኩ ጀነራሎች ከአዲስ አበባ። እነሱንም እዛ ቆዩና ያንን አበሏቸው፣ ውሃውንም አጠጧቸው። አትሄዱም አሉና ያዟቸው። እነ ጀነራል አበራ ተላኩ የኛ አዛዥ። እነዛን ደግሞ የተያዙትን ጀነራሎች ለማስለቀቅ ጀነራል አበራ ጥሩ ስም ነበራቸው አርሚው መሃል። ቢኮዝ ከአየር ኃይል እንትናችን እንደምታውቀው ይሄ ምን እንደሚባለው እንደ ምድር ጦሩ ሪጂድ እንትን አይደለም ግንኙነታችን። ታች ያለውና ላይ ያለው ምክትል መቶ አለቃውና ጀነራሉ ይሄን ያህል እንትን አይደለም። ያው ተገቢውን ሰላምታ ሰጣለህ፣ ጌታዬ ብለህ ታናግራለህ፣ በአግባቡ ያናግሩሃል። ግንኙነቱ ሃርሞኒ ነበር፣ ቀለል ያለ ነበር። በዚህ ምክንያት ይሄ በኋላ እንደሰማነው ምድር ጦር ውስጥ ይሄ ወሬ አለ። አየር ኃይል እንዲህ አይደለም እያሉ ይወራል አሉ። እና ጀነራል አበራ ሲላኩ
በደንብ ተቀበሏቸው። ጀነራል አበራ አዛዥ ነበሩ ያየር ኃይል? አዎ ያኔ ያየር ኃይሉ አዛዥ ናቸው። እሺ እዛ ነገሌ ጃኖ የላኳቸውን ጀነራሎች ያሰሩት ወታደሮች ጀነራል አበራም በደንብ ተቀበሏቸው። because ይሄ ስም ነበራቸው። ኦኬ አስለቀቁ። ያው ይሻሻላል እንትናችሁ ይቀርባል ችግራችሁ ተብሎ ምን ተብሎ ብቻ ተለቀቁ። ይሄ ቀስ ያለ እየሰፋ ሄደ፣ አልቆመም። በዚህ ሌላውም ጋር ያለው እንዲህም ይቻላል ወይ ያለ እንግዲህ ቀጠለ። የማናቀው በወቅቱ ይሄን አብዮት ለማካሄድ የተነሱ ግሩፕ ነበረ፣ ፖለቲከኞች ማለት ነው። አየር ኃይል ውስጥ ሳይሆን ውጪ ከአየር ኃይልም ከየትም ሰዎች እየቀረቡ በወዳጅነት አለ አይደለም ያነጋገሩ ተራይተዋል። አዎ ወይን እዚህ አይነት ሐሳብ ያሰራጩ ነበር ለካስ። እና በኋላ አየር ኃይል ውስጥ ሲመጣ አብዮቱ በጥሩ መንገድ አይደለም የመጣው። በሙሉ ኦፊሰሮቹን በማሰር ተጀመረ፣ ዲቴይን አረጉ። እና ይሄ ሾክ ፈጠረ። ለምን አዛዦቹ ሪአክት ማድረግ አልቻሉም? መሰማት አቆመ ማለት ነው? ምንድነው? ዋን ፋይን ዴይ አው መረጃ አልነበረም መሰለኝ። እኔ ለምሳሌ ገጠመኝ ቴዎድሮስ ቢልዲንግ የሚባለውን ታውቀዋለህ? እኔ እዛ ነበር የምኖረው፣ ግቢ ውስጥ ነው ያ ህንጻ ተዘንደም። ሆራ ሊሄድ ፈልጌ ሴይሊንግ ለወጣ እረፍት ላይ ነበርኩ። ለወጣ ስል በሩ ላይ መውጣት አይችሉም አሉኝ። ምን ነው አልኩ። ተከልክሏል። ግራ ገባኝ። ምን ሰምተን ማናቀው ነገር ነው። ይሄን የሚለኝ እንዳጋጣሚ ትንሽ ልጅ ሆኖ ቴኒስ እንጫወት ኦፊሰርስ ክለብ ኳስ ያቀብለን የነበረ ልጅ ነው። አየር ወለድ ገብቶ ወታደር ሆኗል። እሱ ነው መጥቶ የሚያናገረኝ። በኋላ ጠጋለና እንዴ አንተ ደግሞ እዚህ ምን ታረጋለህ አልኩት። የኛ ግቢ ነው እንግዲህ መውጫው ትዝ ይላል አይደል? ምን ታረጋለህ እዚህ ስለው አይ ጌታዬ ትንሽ እንቅስቃሴ አለ፣ ሰው መግባትም መውጣትም አይችልም፣ እርሶም ይመለሱ አለኝ። ያው ስለሚያቀኝ ያኔ ልጅ ሆኖ እዛ በጨዋ ደንብ ያናገረኝ። እሺ ተመልሼ ልብሴን ለውጬ ዩኒፎርሜን ለብሼ ወደ ስራ ቦታ ሄድኩ። ኋላ ሲሄድ መብሎ ስለዚህ የአየር ኃይልን ማኔጅመንት ከስራ ውጭ አድርገውታል ማለት ነው። በቃ አሁን ከስራ ውጭ ሆነ አየር ኃይል። እነ ጀነራል አበራስ ዘጉት። በቃ አየር ኃይል ውጪ ያሉት ሄዱ፣ ወደ ውጪ መግባት አይችሉም። ጀነራል አበራ ውጪ ነበሩ፣ አዲስ አበባ ቀሩ። እንደወጡ ነው የቀሩት እሳቸው። አሁን እርሶ ወደ ከተማ ሊወጡ ነበር፣ ወደ ሆራ ሊሄዱ ነበር። ያ ትንሽ ልጅ አስቆሞት። ስለዚህ አየር ኃይል ውስጥ አየር ወለዶች ኦሬዲ በምድር ጦር ተይዟል ማለት ነው አየር ኃይሉ። አዎ የወጣ አይገባም፣ የገባ አይወጣም። አዎ እና አየር ወለዶች ግን እዚህ ጋር እንዳላሳስትህ እዛ በር ላይ ያገኘሁት እንጂ ያልልጅ ግቢ ውስጥ የሉም። ኦኬ ግቢያችን ውስጥ የሉም። እና የአየር ኃይል ጥበቃ የት ሄደ? አብረው ናቸው፣ እዛ በሩ ላይ አብረው አሉ። ግቢያችን ውስጥ ግን ከየቢሮ ሰውን የሚያስወጡት የኛው ልጆች ናቸው እነሲዎቹ። ኦኬ አየር ወለዶች ያኔ የሉ። ያልገባን እኛ አላወቅንም እንጂ ያኔ እንግዲህ እንዳልኩ ይሄ ሁለቱ ኃይል የአብዮተኞቹ አብዮት እንዲመጣ ያቀናጁት ውስጡን ተነጋግረዋል። ያ ልጅ የአየር ወለዱ ልጅ እዛ በር ላይ ያገኘሁት ማለት በዚህ ምክንያት ነው እዛ በር ላይ የተገኘው እንጂ ኖርማሊ የአየር ወለድ ወታደር እኛ በር ላይ የለም። ኖርማሊ የሉም።
ያንለት ነው ያየሁት እዛ ማሰር ጀመሩ አዎ ከዛ ውጡ አሉ እንዳልኩ ሰውን ሲኔማ ቤት ሰበሰቡ ኦፊሰሮቹን ቀረነውን እዛ ፍላይንግ ስኩል አስገቡ ቁጭ ሆነ እንግዲህ በቃ ተጀመረ የካቲት 21 ረብሻ መሪዎቹን ያስታውሷቸዋል ያኔ ይሄን እንደዚህ ኦርጋናይዝ አየር ኃይል ውስጥ ኦርጋናይዝ የሚያደርጉትን ያስታውሷቸዋል በስም ዋናው ግርማ ነው የሚታየን የቀሩት እዛ ጠመንጃ ይዘው ኤቭሪባዲ ጠመንጃ ይዘዋል መጋዘኑን ሰብረው ጠመንጃ ይዘዋል ያው ምታቃቸው ወጣቶች ናቸው እንትን ነው በቃ ምን እንዴት ልበልህ እንደው የእብደት አይነት ነገር ትላንት ደና ጧት ደና የነበረው ልጅ ከሰዓት በኋላ ጠመንጃ ይዞ ሂድ በዛ የሚል ሆነ በቃ ድንገት ግርማ የሚሉት ማስተርስ ቴክኒሻን ግርማ ዘለቀ ናቸው አዎ እሱ ነው ዋናው በኋላ የገባን ሌክቸር የሚያደርገው ምንም ተናጋሪ ልጅ ነው ሲናገር እንትን ንግግር ይችላል በኋላ የገባን እሱ ነበር ዋናው የደረሰ ጉዳት አለ የለም ምንም ጉዳት ደግነቱ እሱ ነው ችግር የፈጠረው አንዱ እንግዲህ ይሄ ከስራቸው ጠባይ የተነሳ ከነሲዎቹን ገና ሪክሩትም ሆነው ምን ብለው ጠበቅ ያለ እርምጃ ይወስዱባቸው የነበሩ ኦፊሰርስ በያን ጊዜ ተደናገጡ ጠመንጃ ይዘው ሲያዩዋቸው ልጆቹን በጣም ትልቅ ሽብር ተፈጠረ በጣም ተደናገጡ እና አንድ 3 ቀን እዛ አቆዩን በኋላ ከቤተ መንግስትም ጀነራሎች ተልከው መጡ እንትን እንዲል ለማስታረቅ ተብሎ ያስታውሷቸዋል እነማን ናቸው ጀነራል መርድ እሳቸው ብቻ ናቸው ትዝ የሚሉኝ ስማችን አንድ አይነት ስለሆነ ነው መሰለኝ ማስታወሳቸው መልካችንም የሚመሳሰል ነበር አሉ እሳቸው ትዝ ይሉኛል ጀነራል መርድ እና ሌሎችም ነበሩ እኔ ጀነራል ኃይሌ ነበሩ አንድ 4 ሰው ነው የቀሩ መጡ ሲመጡ ግርማ ምን አለን መጣና እኛ ጋር እዛ ፍላይንግ ስኩል የተሰርነው ውስጥ እኔን ኮሎኔል ብርሃኑን ኮሎኔል ብዙወርቅም ነበር አልደረስኩበትም የትራንስፖርት ስኳድሮን ሊደር ነበር እንትን ነበር አላፊ ሻርለት እና ማን ነው ደግሞ አብራችሁ ሆኑ ጀነራሎቹን ለማናገር ኤክስፒሪየንሱ ስለሌለን አለን ምንድነው መንላቸው ምንድነው እናንተ የምትሉት አልኛ እንግዲህ አናቀም ቀዳቸው ግርማ መጥቶ ሌላ ነገር ነው የሚያወራው ጃንሆይንም እየተሳደበ ነው የሚያወራው ግደለው እንዳልኩ ሲናገር ኃይለኛ ነው ሽጉጡን ያቀባበልና በሰበሰ አገዛዝ ምናምን ይላል ይሄንን እዛ ማለት አትችልም በኋላ ምንድነው አቅጣጫችሁ ምንድነው የምትፈልጉት ምንድነው የምናናግራቸው ብለን ትንሽ ሰከን እንዲል የዛ አይነት ንግግር እንደማይሆን ከነሱ ጋር እንደማይገባ ልናሳምነው ሞከር ወጣት ነበር እሱ መነጋገር እንዳለበት ወጣት ነበር በጣም ወጣት ነበር ያኔ እሱ ይሄ ወጣት ያው ሁላችንም ወጣቶች ነበርን በዛ ጊዜ ግን የወጣትነት አይደለም ከናንተ የአብዮቱ እንትን ነው የዘውድ አገዛዝ መውደም አለበት የሚል ግሩፕ ነው ከፈረንሳይ ከአሜሪካ ከጀርመን ከምን የመጣው እነሱ ናቸው ይሄን ነገር በሪሞት ኮንትሮል የሚያካሂዱት እነሱ ናቸው እነዚህ ልጆች አንጎል ያጣውት ግንኙነታቸው ከነሱ ጋር ነው እንጂ እነ ግርማ ራሳቸው የፈጠሩት ሐሳብ አይደለም በኋላ የገባን
ግንኙነታቸውን በኋላ ሲታይ ከነማ ጋር እንደሆነ እና anyway ጀነራሎቹ መጡ እንግዲህ እናንተ ጊዜ ተለዋውጦ ሊሆን ይችላል የ5th fighter squadron የF5 ቢሮ የነበረው ውስጥ ስብሰባ ተደረገ ወደ ዳር ያለች ነበረች ያኔ እሷ እዛ ስብሰባ ተደረገ ተወራ ነገሩን ያገር እነሱ ያው ማቹርድ የሆኑ ሰዎች ናቸው የምናረገው ነገር ልክ አለመሆኑ ኢትዮጵያ ዙሪያዋን ብዙ ጠላት እንዳላት እንደዚህ አጋልጠን ወታደሩ በየቦታው እንዲ ስርዓት አጥቶ ምንም የሚለው አለ ብቻ ልክ አለመሆኑን ችግር ካለ በአግባቡ ማመልከት እንደሚቻል እንዲህ አይነት ነገር አወሩ ለማንኛውም ተነጋገርን ችግራችሁን እናቀርባለን አሉ እና ወደ ስራ ብትገቡ ይሻላል አሉ መኮንኖቹ እንዲለቀቁ ስምምነት ተደረሰ የታሰረው ሰው ማለት ነው ይሄ ትልቅ ነገር ሆነ እና እነሱ እንዴት እንደሆነ አላቀም በሄሊኮፕተር ነው የመጡት እኔ የአርሚ አቪዬሽን ልጆች ይመስሉኛል ፓይለቶች ያመጧቸው ከአዲስ አበባ እና እነሱ ተመልሰው ሄዱ ግርማ የታሰሩትን ዋናው እንግዲህ ትልቁ ፎርሱ አየር ኃይሉ ያለው እዛ ሲኔማ ቤት ነው እነሱን ሄዶ ማስለቀቅ ጀምራለሁ ሲል ግቢው ተኩስ በተኩስ ነው እነዛ ወጣቶች ጠመንጃ ያዙት ምንም አንድ ጥይት ሳንተኩስ እንዴት ነው ብለው ነው መሰለኝ ደግነቱ ወደ ሰው አልተኮሱ ተኩስ በተኩስ ሆነ በጣም ትልቅ ረብሻ ሆነ ትልቅ ድንጋጤ ፈጠረ እና ለማንኛውም ብቻ እግዚአብሔርን ማመስገን ይገባል በእውነቱ ሰው ሳይጎዳ ሰው ወደ ከግቢው ሊወጣ ቻለ ያንን ሁኔታ ኮኦርዲኔት እናረግ ነበር ከነግርማ ጋር ሆነን እንግዲህ ስለጋበዘን ለዛ ነገር አወጣጡንም ይሄ ተኩሱ ምኑ ሲመጣ ደንግጠን አደጋ እንዳይደርስ ሰውን በአግባቡ እንዲወጣ ቶሎ እንዲወጣ ኮኦርዲኔት እናረግ ነበር በር ላይ ሆነን እዛ በር ላይ ሲወጡ ተደናግጧል ሰው በጣም የሚያስደነግጥ ነበር በእውነቱ ሰዎች አዩን እንግዲህ እኛን ሌብል ያረጉን በቃ ለካ እነዚህ ናቸው የዚህ ሁሉ እንቅስቃሴ መሪዎች ብለው ወሰኑ ሳይጠይቁን ነገሩን በትክክል ሳይረዱ ይሄ ኢንፎርሜሽን የት ሄዳል መከላከያ ዋናዎቹ እነዚህ ናቸው ተብሎ ደርሶ ጀነራል ኃይሌ አነጋገሩን ጀነራል ማናነን በቀለሞላ ሆቴል ትስጥላለች እዛ መሳስም በላ አንድ ቀን እሳቸው መጣው ዩኒፎርም ለብሰናል ኑሲ ነው አሉና ማን ተባላላችሁ ምናምን አሉ እንዳጋጣሚ ስነግራቸው እናንተንማ ሰማ አቃለሁ አሉና ቁጭ ብሎ አሉና ይሄ እንግዲህ ከእንትኑ በኋላ ነው አሁን ሞራል ምንድነው የሆነው አሉና ጠየቁን እና ያው ምናቀው ነገር ናቸው ስለናንተ ብዙ ነው የምሰማው በየቀኑ ይመጣል ሪፖርት አሉ በየቀኑ ሊያፈርሱት ነው ምን እየተባለ እኛም አናቀም እኛም እንደሌላው ሰው ሁሉ ነው ይሄን ነገር ያየነዋል ለማንኛውም ከነገር ሲረጋጋ ሐምሌ እኔ የወጣሁት ከአየር ኃይል ሐምሌ ነው ይሄ ነው መነሻው መከላከያ ይሄኛ ስም ተደጋግሞ ስለደረሰ በግማሽ ቀን ኖቲስ እንደ ቀን ሰራተኛ ወደ አየር ኃይል አየር መንገድ ተዛውራሃል የሚል
ደብዳቤ ተሰጠኝ እርሶ ብቻ ኖት ተበራሪ እኔ ብቻ አይደለም ኮሎኔል ብርሃኑ ኮሎኔል ብዙ ወርቅ እዛ ያስተባበርን ያዩ ሲያዩን እነዚህ ናቸው መሪዎቹ የሚል ድምዳሜ ላይ ደረሱ ብዙዎቹ ይሄንኑ ይሄዱ ሪፖርት አረጉ ይሄ ይመስለኛል መነሻው ለማንኛውም ባልታሰበ መንገድ አየር መንገድ ኤንድ አፓራገን በቃ እዛ ሄድን እዛ ስንሄድ ያው ኮሎኔል ስምረት ነበሩ ያኔ አየር መንገድ ስራ አስኪያጅ ተጠየቁ ፓይለት ተፈልጋለሁ አሏቸው አብረን እንበር ነበር ሲሰርትሪ ላይ F6 በረዋል መሰለኝ በስማችንን ሲሰጧቸው ያውቁናል እንደ ፈልጋቸዋለሁ አሉ ገባን ሄደን በግማሽ ቀን ኖቲስ የአየር ኃይል እንግዲህ ሰርቪስ በዚህ አይነት ተቋረጠ እና ኦቨርኦል አየር ኃይል በወቅቱ ይሄ ረብሻው አብዮቱ መጥቶ ከመበጥበጡ በፊት ስቴብል የነበረ እንዲሻሻል ከታች ወደ ላይ ሐሳብ ለማቅረብ ገደብ ያልነበረብን ባለቆችና በታች ባለው መሃል በጣም ጥሩ ግንኙነት የነበረ በጣም ጥሩ መስሪያ ቤት ነበር ከተማሪ ቤት ወጥተን ያኔ ሃይ ስኩል ቦርዲንግ ነበር ኢትዮጵያ ውስጥ ከቦርዲንግ ወደ ሌላ ቦርዲንግ ስኩል እንደማግባት ነው የነበረው ለኛ ያኔ እና በጣም ጥሩ ግንኙነት ነበር በጣም ጥሩ ግንኙነት ትዝ ይለኛል ግንኙነቱ ጦርነት አንዱ ሁሌ ትዝ የሚለኝ ኮንጎ ሄደን ጊዜ ምግብ አልነበረንም መጀመሪያ ላይ ኮክፒቱ ውስጥ F6 ታቋለ F6 ጠባብ ነው ኮክፒቱ እዛው ታስረን ቁጭ ብለን እንውላለን እስከ ስንት ሰዓት ነበረ እስከ 6 ሰዓት ድረስ 6 hours each ቁጭ እንል ነበር ስታንድ ባይ ተብሎ ምግብ የለም መካኒኮቹ የራሳቸውን ድርሻ ያመጡ ይሰጡን ነበር ኮክፒት ውስጥ ትዝ ይለኛል እንትን ቅርበቱ ያን ያህል ነበር ያቺ ራሽን ትራንሽ ነገር ነበረች የምትሰጥ የራሳቸውን አምጥተው ይሰጡን ነበር በጣም ጥሩ ግንኙነት ነበር የቤተሰብ ግንኙነት ነበር እና ወደ አየር መንገድ ተቀየሩ በኋላ በግድ በግማሽ ቀን ኖቲስ እንዳልኩ ጀነራል አሰፋ ፕሮባብሊ የፈረሙት የመጨረሻ ደብዳቤ እኔ ሳይሆን አይቀርም እሳቸው ሞዳው ተነሱ ምን እንደመጣ እናቅም እሳቸው ተነሱ አየር መንገድ ሄደን አየር መንገድ ያው አዘ ክሩ ነው DC3 ላይ ነው መጀመሪያ ምደባ DC3 በረራ ያላቀም ትራንስፖርት ዛ ቼክ ዳውቶን ሀብታ በሚባል ልጅ ነበር ተዛለኛ ሆነ አብሮነ ሄደ እሱ ትራንስፖርት ስኳድሮን ነበር ለሱ ችግር አልነበረ ኮሎኔል ብርሃኑ መከላከያ ነው ሄደው አየር መንገድ አልገባም ኮሎኔል ብዙ ወርቅ አብረን ነው አየር መንገድ የገባ ነው ዛ ኮሎኔል ብርሃኑ ማን ናቸው ሀብቶልድ ኮሎኔል ብርሃኑ ሀብቶልድ ፍላይንግ ስኩልም አስተማሪያችን ነበር ኮሎኔል ብዙ ወርቅስ ኮሎኔል ብዙ ወርቅ ማን ነው ኮሎኔል ብዙ ወርቅ ትራንስፖርት ስኳድሮን ነበር አባታቸው ስም ብዙ ወርቅ ይገዙ መሰለኝ ብዙ ወርቅ ይገዙ ሻርለት ነበሩ እዚህ ሻርለት ይኖሩ ነበር ሻርለት ይኖሩ ነበር እዚህ አሜሪካን ሀገር ኦኬ ያው በኋላ መጣ እዚህ እና በዚህ አይነት ነው እንግዲህ DC3 ላይ ተመደባችሁ DC3 ላይ ትንሽ በረርን ከዛ ወደ
ጄት ትራንዚሽን አረጋን ያኔ የነበሩት ጄቶች 707 720B የሚባል ነበር የመጀመሪያው ፌዝ ፍላይት ኢንጂነር ሆኖ መቀመጥ ነው ከዛ ኮፓይለት ሆናለ ከዛ ነው እንግዲህ ጊዜ ሲደርስ እንትን የሚለው anyway ምን ይሆናል አየር ኃይል ሆነን አንድ ቀን ቴኒስ እንጫወት እኔ ከሳቸው ጋር ቲም አፕ አድርጌ አየር ኃይል ሆነን አንተ ልጅ ለምን እንደማትማረው አሉኝ ዩኒቨርሲቲ ገብተህ ለምን እንደማትማረው አሉኝ እኔ እንዳጋጣሚ አፕሊኬሽን አስገብቼ ጀነራል ዮሐንስ ነበሩ ስኳድሮን ኮማንደር YF6 ላይ አለቃዬ ከልክለውኝ ነው አይሆንም አሉኝ ያልኳቸው ኳሳቸውን እየመጡ አለቃ የለውም አሉኝ መታኝ ጭንቅላቴን በቃ አባባላቸው በቃ ሌላ ምንም አላሉኝም አለቃ የለውም አሉና ጨዋታችንን ቀጠል ቁርጥ ሐሳብ አረኩ ኔክስት ኢየር አሁን የትምህርት ጊዜው አልፏል የሚቀጥለው አመት እንደገና ሞክራለሁ ብዬ እምቢ ካሉኝ ይከሳለሁ ብዬ በሐሳቤ ስጠበቁና ኔክስት ኢየር ለሚሆነው ጊዜ ሲደርስ ጀነራል ቢሮ ገባው ሰላምታ ሰጠው ማመልከቻ ምንድነው አሉኝ ጌታ የትምህርት ቤት መግባት ፈልጋለሁ አሉ አምጣው ጥሩ ሄደ ተማራሉና ያለ ምንም ውጣ ወረድ ፈረሙልኝ እና በሳቸው ምክንያት ነው እንግዲህ ትምህርት ቤት የሄድኩት አሁን አየር መንገድ ገብቼ ደግሞ እሳቸው ከሲቪል አቪዬሽን ሆነው ላኩብኝ ሰው ነው ደወሉና ህግ የተማረ ሰው እንፈልጋለን አየር ኃይል እንግዲህ ሆኜ ተመረለው ሎ ስኩል ለምን እዚህ አትመጣም አሉኝ እሺ አልኩ ይሄ ትራንስፖርት በረሬ ስለማላቅ ምንም አልጣመኝም በረራው በጣም ልዩነት አለው ትራንስፖርት ስላልበረርክ ፕሮባብሊ አታውቀው አንተ እንትኖቹ ላይ ነበር አይደለም አታዋጊ ላይ ነበር አዎ እና እሺ ብዬ ሄጄ ሚቀጥረው ሰውዬ ጋር ሳንግባባ ቀረ የሲቪል አቪዬሽኑ በዛ ምክንያት ቀረ እግዚአብሔር ሲያወጣኝ እና ወደ ስራዬ ተመለስኩ አየር መንገድ ስሰራ እሳቸው ደግሞ ወደ አየር መንገድ ተመጡ አማራ የሚባሉ አይደሉም ማለት ኮሎኔል አይደሉም እሺ እናስተውስ በጣም ያሳዝናል ባክር አሳውት anyway አየር መንገድ ሲመጡ ደግሞ አስጠሩኝ ቢሮአቸው እና ኮርፖሬት ፕላኒንግ ውስጥ ጠበቃ ህግ የተማረ ሰው ይፈልጋል ይሄ በረራ አይበቃህም አሉኝ እኔ ሰልችቶኛል እንዳልኩ የትራንስፖርት በረራ እኔም አልጣመኝም እዛው 707 ላይ ነው ባይደን አው እዛ ጄቱ ላይ ነው 707 ሰዓት እነሳለ ሮም 5 ሰዓት ምናምን በቃ ዝም ብሎ ከፋይተር ላይ እዛ ስትሄድ ምንም የማይገናኝ ነገር ነው በረራ አይደለም እና በጣም አስጠልቶኛል እሺ ብዬ ደስ ብሎኝ ማመልከቻዬን አስገባሁና ወደ ኮርፖሬት ወደዛ ኢንተርናሽናል አፌርስ የሚባል ቢሮ ነው ወደዛ አቆምኩ በረራ ትዝ ይለኛል እዛ አንድ አደሬ ልጅ ነበር ኤምፕሎይመንት ኦፊሱ ይሄን ፕሮሰስ የሚያደርገው ሰራና እንትኑን ደሞዙን ምን ያህል ሉዝ እንደምታረግ ታውቃለህ አለኝ እኔ አሁን ስለ ገንዘቡ አምኖት ኢንተረስትድ ምን ግድልኝም አልኩት በቃ አስጠልቶኛል ብዬ በረራው አቆምኩ እና ኢንተርናሽናል አፌርስ ገባ ጥሩ ነበር ኢንተርናሽናል አፌርስ ስራው አየር መንገዱ ከሌሎች አየር መንገዶች ጋር ከሌላ አገር ጋር የሚያደርገውን ስምምነት ጉዳይ መከታተል ሄዶ ኔጎሺየት ማድረግ ከሲቪል አቪዬሽን ጋር አብረን ይሄድን ወይም አየር መንገድ ከሆነ ደግሞ ብቻችንን ይሄድን ስምምነት ማካሄድ ነው በዛ ምክንያት ብዙ አገር መዞር እድል አጋጠመኝ አየው እዛ ስኖር እዛ ሰራ ያው ደረጃ እድገትም ያገኘው ሄድኩ
የምክትል ስራ አስኪያጅ ቦታ በኋላ ኦፈር አረጉኝ እሳቸው እዛ የነበረው ሰውዬ ስለለቀቀ ባይደን ትንሽ ነገር ደፍርሷል አየር መንገዱ ጥሩ ሁኔታ ላይ አልነበረም ይሄ ነገር ለጌታዬ ይቅርብኝ ለርሶም ጥሩ አይሆንም ያው እንደው አየር ኃይል ተደጋገፉ ነው የሚያሰኘውና ይቅርብኝ አልኳቸውና ተውቁት እንዳጋጣሚ እሳቸው ከተለወጡ በኋላ ካፕቴን መሐመድ ስራ አስኪያጅ ነው መጡ ካፕቴን መሐመድ ሲመጣ ያንን እሳቸውን እንቢ ያልኳቸውን ቦታ እዛ ላይ መደበኝስ ምክትል ስራ አስኪያጅ ኢንዱስትሪያል አፌርስ ነበር የሚባለው ኢንተርናሽናል ኢንዱስትሪያል ሪሌሽንስ የሂውመን ሪሶርስስ እንደማለት ነው ያ ደግሞ ያው ዓለም ዙሪያ ያለን ቢሮዎች የፐርሰኔል ነክ ጉዳይ የሌበር ሪሌሽንስ and so on ሱሱም መከታተል ነበረ በዛም ብዙ ያው ዞር ነበር አንዳንዴ እዛ ጥሩ ሪሌሽንስ ነበረን ከአለቃዬም ጋር አገለገልኩ እሱም በኋላ ለቆ ሄደ ለሌሎች ስራ አስኪያጅ መጣ ካፕቴን ዘለቀ አሁን እንትን ያለው አትላንታ ያን ጊዜ ባይደን መንግስት ተለወጠ ኢህአዴግ ገባ ኢህአዴግ ሲገባ የመከላከያ የሆነው ክቡር አቶ ሰዬ ነበሩ ለከና ሰዬ እዛ ሲገባ ስሙ ተረሳኛ አሁን አየር ኃይል የነበረ መቶ አለቃ የአስመራ ልጅ አየር መንገድ መጥቶ ሴፍቲ ኦፊሰር ሆኖ ይሰራ ነበር እና ካድሬዎች ያስቸገሩት ምን አረጋችሁ እያልኩ ከላከለለታለሁ ይሄን ውለታ ይዞልኝ ነው መሰለኝ እነሰዬ ሲገቡ እንግዲህ አገር ወሬ ይደርሰዋል ባለው ግንኙነት አፓረንትሊ መጥቶ ምን ይለኛል ሪዛይን አርግ ብታረግ ይሻላል እየተከታተሉ ነው አለኝ ለምን እንደሚከታተሉኝ አየር ኃይል ነበርኩ ሻለቃ አማራ ኢሰፓ በጣም መጥፎ ነገሮች በሙሉ አይ እኔ አረኩት የለም ሲያስወጡ ያስወጡኝ ታንኪዩ አንተ ኢንፎርሜሽኑ አልኩት ስሙ ተረሳኝ ባክ ኤኒዌይ ቀጠልኩ መስራት ቆይቶ one of my colleagues another deputy general manager የኤርትራ ሰው ወዳጄ የነበረ እሱ ጋር ይልካል ሰዬ በተደጋጋም ሰው እንግዲህ ያው በማመን ነው እሱ ደግሞ በደንብ ስለሚያቀኝ ይመልሳል የመጡትን የለም ውሸት ነው እንደዚህ አይነት ነገር እያለ በኋላ አንድ ቀን ጠራኝና አንተ ሰውዬ ምንድነው ነገሩ አለኝ ምንድነው እንዲህ እኮ በቃ ተቸገርን አራተኛ ሰው መጣ አለኝ እና አራተኛው ሰውዬ ለምንድነው ታዲያ ያልሆነ ነገር የሚነግሩን ውሸት ነገር ለምንድነው መተው የሚነግሩን ብሎ ተናዶ ሄደ አለ ያልሆነ በቃ ፈጥረው እንዲህ ነው ይያሉ እዛ ይደርሰዋል ለሰዬ ካላስወጣችሁ ነው የሚለው ሌላ ክፉ ነገር አላለም ማልተመኘልኝም አስወጡ ብቻ ነው anyway ጊዜው ሁሉ ያለ ጊዜው የሚሆን ነገር የለም ለሁሉ ነገር ጊዜ ያለው ነው ያለው መጽሐፉ ጊዜው ሲደርስ አለቃዬ አብከት መከታተል አላቆሙም ሪዛይን ብታረግ ይሻላል አለኝ እሺ አንተ ካልኩና ሪዛይን አድርጌ ወጣውና ደግሞ ያው ተበቃ ሆንኩ አየር እድሜ ላይ አየር ኃይል ይያል ድሮ ያስተማረኝ
ጠበቃ ሆኜ ስሰራ በጣም አስጠላኝ ሁኔታውን ሳይ ምንም ከኛ ዲሲፕሊን ጋር የሚሄድ ስራ አልሆናል ትምህርት ቤት ያስተማሩ ሌላ ስራ ላይ የሚውለው ሌላ ምንም አብሮ የሚሄድ አይደለም አልነበረም እና እሱንም ተውኩት እና ጧት ፀሐይ ስትወጣ ተመስገን ጌታ እያልኩ ለምን አልኖርም ለአንድ እንጀራ ብዬ በዚህ አይነት ቀጠልኩ እልሃለሁ የተምታታ ወሬ ነው ያወራሁልህ በጣም የአየር ኃይሉ ምትጠይቀኝ ካለ አብራራለሁ ምንድነው አንድ ስቴትመንት አንድ ማለት መፈልገው ስለ አየር ኃይሉ አስተማሪዎቻችን ከኛ ቀድመው የነበሩት ያቋቋሙት አስቸጋሪ በሆነ ሁኔታ ውስጥ ነው እኛ የነበረን ባክግራውንድ የሌላቸው ድሮ በአብዛኛው መጣው አስተማሩን በደንብ በእውነቱ ሞከሩ አየር ኃይሉን በደንብ ለማቋቋም ሞከሩ ባላቸው ችሎታ እና እኔ ደስ የሚለኝ እኛ ደግሞ መጣንና ከኛ የተሻሉ ሰዎች ፕሮዲዩስ አደረግን በየነው ማምነው እነ ብርሃኑን ታቃጫለና ኮሎኔል ብርሃኑ ከበደ እነ መስፍን ኩጀራል መስፍን ብዙ ከኛ የተሻሉ ሰዎች ፕሮዲዩስ አደረግን እና ኮንቲኒዩቲው እንደዛ ነበር የሚያሳዝነው ነገር ግን መጥፎ በሽታ ሀገራችን የገባው መንግስት በተለወጠ ቁጥር ሁሉ ነገር ይለወጣል ያ ሁሉ ኤክስፒሪየንስ ዜሮ ገባ እንደገና ሀ ብሎ ነው የጀመረው አየር ኃይል ያደግ ሲገባ የአስመራ ጦርነት ጊዜ መተው አታክ ያደረጉን ጊዜ ጀነራል ተጫኔና ሻለቃ ሀጎስን አጣቀው ጀነራል ተጫኔን ታቃለ ሻለቃ ሀጎስንና ጀነራል ተጫኔን አፕሮች አረኩና የአየር ኃይሉ አዛዥ ያኔ እንትና ነበረ ጀነራል አበበ የሚባል አበበ ነው ተሳሳው አበበ ተክለሃይማኖት አዎ እሱ ነበር እነሱን አሳመንኩና ቀጠሮ ይዘን ስልክ ደውለን ሄድን በደንብ ተቀበለን በደንብ ቡና ጋብዞን ምን ብሎን እና እንዴ ኤርትራ ትላንት ነፃ ወጣሁ ብሎ እንዴት ኢትዮጵያን አታክ ያደርጋል እና ኳሊፋይድ የሆኑ ሰዎች እዛ አቃቂ እስር ቤት ቁጭ ብለዋል ፓይለቶቻችን ይሄን ነገር አንድ ነገር አርግና ልጆቹ ወጣው ስራ ላይ ይዋሉ ለዚህ ነው የመጣ ነው አለ እኔ ከልቤ ነበር ያኔ እነሱን ለማስለቀቅ በሰበብ አይደለም እንደው እልህ ይዞይ ነው ምን ከመድረሷ ቅጠል መበጠሷ ነው የሚባለው ፍየል ከመድረሷ አይነት ነገር ሆነ ትላንት ነፃ ወጡ እንዴት በጣም የሚዘገነን ነገር ነበር እና በደንብ ተቀበለን አዳመጠን ነጥብ ያዘ ያው ካለቆቼ ጋር እነጋገራለሁ አለ ኦፍ ኮርስ ምንም ልፍ ያለ ነገር የለም የፖለቲካው መስመር ስለነበር የፖሊሲም ጉዳይ ስለነበር በጣም እና የተበላሸ ያ በዛ ላይ እየተገነባ ቢሄድ ኖሮ አየር ኃይላችን ብዙ ማደግ ይችል ነበር እንደገና ሀ ተብሎ ነው የተጀመረው ያው እንደምታውቀው እናንተም ተላችሁ ተወጣችሁ እና ይሄ ፓርት ነው የሚያሳዝነኝ ያ ሁሉ ድካም የተኩ ኖረው እነሱም እየተተኩ ሲሄዱ ስታይ ነው ደስ የሚልህ እንደገና ጥሬኛ ያኔ ሪክሩት ሆነን እንደገባንበት ቤት ሀ ብሎ ሲጀምር ማየት በጣም ነው የሚያሳዝነው እና አሁን ብቻ ደህና ደረጃ ላይ ናቸው ጥሩ ነው እንግዲህ እግዚአብሔር ልቦናውን ይስጠን እንደ ሀገር እንደ ህዝብ ጥሩ ኮሜንት ነው ሪሊ ግን እኮ ብዙዎቹ እንደውም ታስረውም ነበረ ዝም ብሎ መበተን ብቻ ሳይሆን ትላልቆቹ እስር ቤት ነው ከ10 አመት በላይ ሲታሰሩ እነ ኮሎኔል ብርሃኑም አሉ እነ ጀነራል አሸናፊ ያ እጣ ፈንታ አልደረሶትም
አልደረሰኝም እሱ ሊደርሰኝ የነበረው እንዴት መሰለ የእናት ሀገር ጥሪ የሚባል ሰምተሃል የደርግ ጊዜ ሶማሌ የወረረን ጊዜ እኔ ያኔ አየር መንገድ ነኝ ኦኬ ግን ከነ ጀነራል አማሃ አዲስ አበባ በመጣ ቁጥር እኔ ቤት ነው ምሳ የሚበላው የሚያርፈው ምን የሚለው በጣም ጓደኛዬ ነበር እና እንትኑና ያለውን ችግር አቃለሁ ጧት ኦጋዴን ይበራሉ ከሰዓት በኋላ አስመራ ሄደው ያድራሉ ውጥረቱ በዛ እና በጣም አእምሮዬን አስጨነቀው የተወሰኑ ፓይለቶች አንዴ በምስራቅ አንዴ በሰሜን ድራሻቸው ጠፋ እኔ እዚህ ቢሮ ቁጭ ብዬ በጣም ይጨንቀኝ ነበር አንድ ቀን ምን ይሆናል አንድ ሰው ቤት ተጋብዘን ባለቤቴና እኔ ጀነራል ፋንታም እዛ መጥቷል ተጋብዞ እዛ ቁጭ ብለን ስናወራ ነገርኩት ጌታዬ ይሄ በቃ መጥፎ ጊዜ ነው እንዳልኩ ሶማሌ እዛ ሻቢያ ውጥረት ነው የኔን ሰርቪስ ተፈልጉ እንደሆነ ለመጣ ዝግጁ ነኝ ያስፈልግህ እንደሆነ አየር ኃይሉ ይፈልገኝ እንደሆነ አልኩት እውነት ከናው አለኝ አዎ ከፈለጋችሁ እመጣለሁ አልኩት ሰኞ ቅዳሜ ማታ ይመስለኛል ሰኞ ጽፋለሁ አለኝ ለመከላከያ ከመከላከያ ወደ አየር መንገድ እንግዲህ እንዲጻፍ ነው እሱን አድርግ ግን in the meantime -5 ላክልኝ አልኩት F5 መጨረሻ በረርኩት እሱን ነው -5 ነው -1 ነበር -1 ነው ላክልኝ አልኩት ሰኞ ጧት ድራይቨር ይዞ መጣ -1ን ቢሮ አስረከበኝ within the week ብቻ ከመከላከያ ደብዳቤው መጣ ለአየር ኃይል ለአየር መንገድ ከመከላከያ መጣ አየር ኃይል ያኔ መከላከያ ሚኒስትሩ ጀነራል ታዬ ነበሩ ጀነራል ታዬ እንዳልኩ ፍላይንግ ስኩል ስንገባ ምክትል የነበሩት ናቸው ያስተምረውናል ያቁናል ከልጅነታችን ጀምሮ እና ሁለት ነበርን F5 የበረርን አየር መንገድ ነበር ነው ነፍሱን የማርሞታ አንደኛው እሱ አልሄድም አለ እኔ ሄድኩ በቃ በሳምንት ውስጥ ሄድኩ ማኑዋሉን ዳሽዋኑን ሪቫይዝ አድርጌ በቃ መጣ ሁሉ ነገር ሲሄድ ግራውንድ ትሬኒንግ አዘጋጁልኝ ምን አልኳቸው ልጆቹን ጊዜ ከመናጠፋት ፈተና ቴስት ስጡኝ በየአረስቱ ሃይድሮሊክስ ኤሌክትሪካል ምናምን ኮደኩ አስተምሩኝ ካለፍ ወደ በረራው ላኩኝ አልኳቸው ደስ አላቸው በሁሉም ፈተና ሰጡኝ ሁሉንም አለፉ በደንብ ነው ምንም አልረሳሁትም ለቅዳሜ በረራ ብለው ፕሮግራም እንደሆነ ኮክፒት ታይም ውሰድ ብለው እዛ ኮክፒት ውዬ ሄድ ኦፊስ ጀነራል ፋንታን ላናግር ለምን እንደሆነ ጉዳይ አላቅም ብቻ እዛ ሄጄ አገኘኝ ነፍሱን የማረው አንድ ካድሬ ታቃቸዋለህ አይደለም እንደ ስዩም አለሙ መጣቆም ስዩም ጄት ኳሊፊኬሽን ያስተማርኩት ነው anyway በር ነበር አዎ ምን ላይ እንደ F5 ሁሉ በርሯል ሲኒየር ናቸው እና እዛ አየኝ ሄድ ኦፊስ እንዴ ከየት መጣህልኝ ካድሬ ነምበር 1 ነው ነገርኩት የእናት ሀገር ጥሪ ምናምን አለና አልወደደውም ነገሩን ተለያየ ማታ ቤት ከባለቤቴ ጋር ቁጭ ብዬ ስልክ ተደወለ ያኔ ሞባይል የለም ስልክ ሄጄ ሳናገር ተሰማለች ባለቤቴ የተደወለው ከአየር መንገድ ፍላይት ኮንትሮል ኦፊስ ነው ፍላይት ኮንትሮል
እንዴ ከየት ደወላችሁ ነው በረራ እናንተ ጋር ካቆምኩ ስትዘመኔ ብዬ ቀላለድን አይ ተደውሎ ነው ጀነራል ደውለው ዲረባክ እንዴት ነው ስማቸውን የረሳሁት እኮ አልመጣለኝ የአየር መንገዱ አዛዥ ጀነራል ደውለው ነገሩት ብለውናል ኖ ይደውልልኝ ብለዋል አሉ ደወልኩላቸው ጀነራል ታዬ ጋር ደውል አሉኝ ጀነራል ታዬ መከላከያ ሚኒስትር ናቸው ታዬ ይፈልጋል ልደውልለት አሉኝ እንዴ ምን መጣጌታ ያልኩ እኔ እኮ ጧት ሄዳለሁ አልኳቸው ደብረ ዘይት አይደለም ደውል ከመሄድ በፊት ደውል አሉኝ እንደውም አሁኑኑ ደውልለት አሉኝ በጣም አልመሸም ደወልኩላቸው አነሱ ሰላም እናንተ ተባባል ጧት ቢሮና አሉኝ ጌታዬ ጧት እኮ እዛ አየር ኃይል ፕሮግራም አለኝ አልኳቸው የለም እሱ በኋላ ይደርሳልና ብያለሁ አሉ እሺ አልኩና ዘጋሁ ባለቤቴ ምንድነው የሁሉ ጀነራል አለችኝ ቃል በቃል ያለችኝ ነፍሷን ይማረው እሷም የለችም አሁን እንግዲህ ምን አልኳት መሰለ ስዩም ሊያስወጣኝ ነው አልኳት በቃ የመጣልኝ ይሄ ነው ምንድነው የምታወራው አለች ኮሪዶር ላይ ተገናኝተን ነበር አሁን ይሄ እንደሚባለው ሪፖርት አርጎ እሱ በመዋቅሩ ቁልቁል እዛ ደርሶ ነገሩ መሆን አለበት አልኩ ለማንኛውም ጧት እናቋለን አልኩና በቃ ተው ነው ጧት ሄድኩ ቀድሜያቸው ደረስኩ ጀነራል ታዬ ቁጭ ብለን እዛ ከዴሲያቸው ጋር መጡ ግባ ምንረዳልኝ ገቡና አልተቀመጡም እንትናቸው ለእንደ ቆሙና ወንበራቸው ጋር ምንረዳልኝ ጥያቄ እንዳትጠይቀኝ አሉ በቃ ሲጀምሩ ጥያቄ እንዳትጠይቀኝ ዝም አልኩ ወደ ቢሮ እንድትመለስ አሉ ወደ ስራ እንድትመለስ አሉ የትኛው ስራ ጌታዬ ያልኳቸው ወደ አየር መንገድ አሉ ቆጣ ብለው ማን ነው ለሀገራት ተዋጋም የሚለኝ አልኳቸው እንዳትጠይቀኝ ብዬህለም አሉ መጀመሪያ ያሉኝ እሱ ነው እንደታቸው እሺ አልኩና በቃ እንግዳው ሄጄ የወሰድኩት ቃል አየር ኃይል ማሳወቅም አለብኝ መመለስም አለብኝ አንዳንዱን ነገር ብዬ ነገርኳቸው ሄድ እሱን አርግ ግን እንድትመለሰው ያው አዝነዋል ይታያል ፊታቸው ላይ ሊነግሩኝ አልፈለጉም ዝርዝሩ ሄድኩ ሲሰሙ ጀነራልማ በጣም አዘኑ ተናደዱ ጀነራል ፋንታ ጋር ገብቼ ስነግረው ትዝ ይለኛል በጣም እኔ ደነገጥኩ በቃ እሱን ማጽናናት ጀመርኩ በጣም እንቀራረብ ነበር ሰው ለካስ የሚሸፍተው ወዶ አይደለም ማለት በጣም ነው ተናደደው በጣም ምን ሆነ ብለው ነው ተመለስ የሚሉት በጣም ተናደደ anyway ተመለስኩ በኋላ ምን ሆነ አገኘሁት መሰለ ጥብቅና ከጀመርኩ በኋላ የሐውዜን ጉድ መጥቶ የራይል ፓይለቶች ሲከሰሱ ለነሱ ጥብቅና ቆሜ እዛ እነሱ የተከሰሱበት ፋይል ጓድ ለገሰ እሱም ተከሷል የደርጉ አባል ትልቁ ሰው ምን አለ መሰለ እንግዲህ ተዋወቀን ያኔ በደንብ ምን ይላል አንድ ቀን ወሬ ተነሳና ይዞሮ ስዩምን አነሳው ሊያሳስቱን ነበር አለ ግን ደግነቱ እናንተ አላችሁ እነሱ የሉም ማለት ይለኛል በቀጠሮ ቀን እዛ ፍርድ ቤት እንገናኛለን በሱ በኩል እንደውም አንዳንድ ነገር ምልክለት ሌላ እስረኛ ነበር የማይወጣ እኔ እስር ቤት መሄድ ከመሄድ ይያልኩ ለሱ ትንሽ ባክ ስጠልኝ ይያልኩት ሌላ ነበር ጓድ ገሰት እና ይሄን ያስወጣኝ ስዩም ነው አወቅኩት በቃ እና ወደ አየር መንገድ ተመለሱ አዎ ተመለስኩ እስቲ አንድ ጥያቄ ጠይቆት በዚሁ አጋጣሚ
ለበራሪዎቹ ጥምቅና ቆመው ነበር። ያችን ሞመንት ትንሽ እንዲሁ እሷ አስቸጋሪ ጊዜ ነበረች። አስቸጋሪነቷ እንዴት ነው? ገና ነገሩ ሲጀመር ጠቅላይ ሚኒስትሩ ምን ብለው ተናገሩ በህዝብ ቴሌቪዥን? ማናቸው? መለስ ነው ነፍሳቸውን ይማርና ጠቅላይ ሚኒስትር መለስ ፓይለቶቹን በማውገዝ ህዝብ ፈጁ የሚል ንግግር አቀረቡ። ክሱ የመጣው ከዛ በኋላ ነው። አንዱ ያቀረብኩት አቤቱታ ለፍርድ ቤቱ ጠቅላይ ሚኒስትሩ ገና ፍርድ ቤት ቀርቦ ጉዳዩ ሳይታይ ወንጀለኞች ናቸው ብለው ደምድመዋል፣ ለህዝብ አሳውቀዋል። እና ይሄ ጉዳይ በአግባቡ ይታያል ብለን ስለማናምን ይዘጋልን መዝገቡ የሚል ነበር አንዱ ክርክሬ። ጠቅላይ ሚኒስትሩ የወሰነውን የማዳኛ ነው የሚሰርዘው በዛ ጊዜ። እንዳልኩትም ነው ነገሩ። አንዱም መልህ ዳኞቹም ያው ችግር አለ እንደምታውቀው ሀገራችን ሄደ ወደ 4 አመት ነው ምናምን ተከራከረው። ቀጠሮ ነው እንዲታሹ ነው ነገሩ። ያው መጨረሻ ላይ ተባለው ተወሰነ። በሚያሳዝን ሁኔታ የኛ ክርክር አንደኛ ያዛ ኛ ሃውዜን ሰው አልተመታም አልተጎዳም አላለም። ይሄ ፓይለት ነው የሚል የለም። ምንድነው ማስረጃው? ፓይለቶች ከኢትዮጵያ ወጥተው እንደሄዱ የታወቀ ነው። እነዛ እዛ የተገኙት ምንድነው ማስረጃው? እገሌ ይሄን አረገ የሚለው ዝም ብሎ በጅምላ ማረጉ ተገቢ አይደለም። የሄዱትም ቢሆኑ ፓይለቱ ለምንድነው መጀመሪያ እዛ እንዴት እንደሄደ ለምንድነው ሄደው? ማነገረው? ምን አለ ብሎት ሄደ? ህዝብ ገበያተኛ ሊገል አይደለም ሄደው። አገር ገንጣይ ስብሰባ ያረጋል ተብሎ መረጃ ደርሶ ነው። የአገር ጠላት ጋር እየተዋጋ ነው ያለው። ይሄ ነው እንትኑ ፋክቱ። ይሄ ነው ደግሞ ትክክለኛው ነገር። መረጃ እንዲደርስ ተደርጎ ነው ለለገሰ ያው ከላይ የተወሰነ ነገር ነው የሚሰማ የለም። ብቻ ክርክሩን አቀረብን። ውስጡን ሳይገባቸው አይቀርም ዳኞቹም፣ ግን ምንም ማድረግ የሚችሉት ነገር የለም። ጊዜው ሲደርስ አተታተው ያው የሚወስኑትን ወሰኑ። ነፍሱን ይማረውና ኮሎኔል ብርሃነ መስቀል ታውቃለህ? አታውቀው? ያውቃቸዋለሁ በደንብ። እሱ አስቸግሮ ነበረ። ጠባዩ እንደዛ ነው። የትግራይ ሰው ነው ብርሃነ መስቀል። እዛ እስር ቤት እየተሰደባቸው ለብቻው ቅጣት ይደርስበታል እና ብነግረው አልሰማ አለ። እንደውም በቃ ፍርድ ቤት ጥብቅናዬን ማውረድ ነበረብኝ። ንገርልኝ ለዳኛ እኔ የታሰርኩት መለስን ሰድቤ ጋዜጣ ላይ ስለጻፍኩ ነው ንገራቸው ይለኛል። ይሄ ፍርድ ቤት አይቀርብም፣ በዚህ አይነት አይደለም የሚል ክርክር እዛው ዳኞቹ ችሎት ቆመን ነው ቀስ ብለን እዛው ያልን የምናወራው። እንግዳው አልፈልግህም አለኝ። እሺ እንግዲህ ለፍርድ ቤት አሳውቄ ቀረ። ግን ያው ባክ ነገረው ይሉኛል። አንዳንድ ነገር አይሰማም ሰው የሚሉት እንደዛ ነበር። ኔቸሩ ኃይለኛ ሰው ነው። ኃይለኛ ናቸው። አዎ እዛ ወህኒ ቤት ይሄድና እንነጋገራለን። አልፈልግህም ካለኝም በኋላ ለምን እንደዚህ ታረጋለህ? ዋሽ ነው የምትለኝ ይለኛል። አይደለም የሚነገርና የማይነገር ነገር አለ በአደባባይ። ምን ነው ዝም ብትል? እዛ ለብቻው ይታሰራል። አይሶሌሽን ነው የሚባለው። ይሄ ምን እንደሚባለው በአማርኛ አይሶሌሽን። በቃ ለብቻው ወስደው ያስሩታል። ምን ነው አንተ ከነሱ ጋር ባትጨቃጨቅ? እንደዚህ ናቸው ሌቦች ናቸው ምናምን ይለኛል። እንዴ ምን ነው ባትላቸው አንተ ከምትቸገር? እዚህ ነህ በቃ እስኪያልፍ ጊዜው ዝም በል በጭራሽ። በኋላ የቀሩት ሲፈቱ እሱ ቆየ እንደምታሰምተህ ይሆናል። በዚህ ምክንያት ነው
እዛ ፍርድ ቤትም ያስቸግር ነበር እና anyway ጊዜው ሲደርስ ተለቀቁ እንግዲህ በየያው አሉ አሁንም ቢሆን ማግኘት የሚገባቸውን ፍትህ ያላገኙ አሉ እንደ ምን ወደ ሀገር ቤት አንዱ ክርክራችን እኮ እነዚህ ሰዎች የተሰጣቸውን ግዳጅ ነው የፈጸሙት የሚያሳስር አይደለም ህዝብ ሲቪሊያንስ ለመምታት አይደለም የሄዱት እነሱ የሚያውቁት የተነገራቸውን ነው የተነገራቸው ወያኔ ጦር የሲቪል ልብስ ለብሶ መሳሪያውን አስቀምጦ ለትልቅ ስብሰባ ገበያ ይሰበሰባል በገበያ ቀን የሚል መረጃ ደርሶ ነው እና በአግባቡ ይሄ መስመሩን ተከትሎ አየር ኃይል ድጋፍ እንዲሰጥ ተጠይቆ ታዘው ነው የሄዱት የሚል እንግዲህ ይሄን በደንብ አስረዳ ትክክል ነው ያው አይ ፖለቲካል ኢንቬትድ ስለሆነ በጣም አስቸጋሪ ነው አሁን የሚያሳዝነው ይሄ ነው እንግዲህ ሶስተኛ ዓለም ሌላ አንድ ጥያቄ ላምጣ ቅድም ሲያነሱልኝ ነበር በጣም ለትውልዱም ለህዝብም በጣም አሳዛኝ ሁኔታ የተፈጠረ እነ ጀነራል ፋንታ እነ ጀነራል አማሃ እነ ጀነራል ሰለሞን ለመሳሰሉ ጀነራል ተስፉን ቅድም ሲጠቅሱ እና በዚህ መፈንቅለ መንግስት ሳቢያ ህይወታቸውን ያጡ ሰዎች ነበሩ ያን ሁኔታ እንዴት ያስታውሱታል ምን ይሰማዎታል እንዲሁ ትንሽ እሱ አገን ሌላ ትራጀዲ ነው ምልህ ሶስተኛ ዓለም ትራጀዲ ውስጥ የሚካሄድ በየጊዜው ያን ሁሉ የጦር መኮንን መፍጀት ውጤቱ ቆታየ አመራር አጣ ወታደሩ ውጤቱን አየነው በኋላ ምን እንደሆነ ትልቅ ዲዛስተር ነው ያስከተለው መጀመሪያ ከዳኞቹ አንዱ ሎስኩል አብረን ነበር ጀነራል አለማየሁ የሚባል የምድር ጦር ሎስኩል አብረን ነው የጨረስነው እሱ ከመከላከያ እኛ ከአየር ኃይል እኔና ተስፉ ከአየር ኃይል ክብር ዘበኛ ሜዳ ቴኒስ እንጫወት ነበር አብረን ዊኬንድ እና ወደ መጨረሻው ገደማ ሲደርሱ እንዴት ነው አልኩት ጠየቅኩት ምን ደረሳችሁ ነገረኝ ምንም ሳይደብቅ ጣቱን አሳየኝ ትዝ ይለኛል ሲኒየር ኦፊሰርስ ናቸው አብረውት ያሉ ዳኞች እሱ ብቻ ነው የሚጽፈው የዛን ሁሉ እንትን ሬኮርዱን የሚይዘው ውሳኔውን የሚያዘጋጀው እንሶን ይሄው ስክሪፕቶም እንዴት እንዳደረገኝ ብሎ ጣቱን አሳየኝ እና ጨርሰናል እስር ነው ትልቁ እስር እንደውም ብሎ አሁን ተማታብኝ ወደ 10 አመት ይበለኝ ወደ 15 ይበለኝ ብቻ እንጂ ሞት የለም በነሱ እንትን ካልኩሌሽን አንድ በል ሁለተኛ ለጀነራል ተስፉ ጠበቃ ቢኬ ኮሎኔል ብርሃኑ ናኔ ጠበቃ አቁመን አብሮን ሎስኩል አብሮን የጨረሰ አሁን አዲስ አበባ ነው ያለው ሲቪል ነው አቁመን እሱ ደግሞ ነግሮኛል የመጨረሻውን ቀን ድራማ በሳቅ በቃ ተዝናንተን ነው አለ እስከ እረፍት ድረስ የነበረው ምንም ክፉ ነገር እንደማይደርስባቸው ከሂደቱ ያስታውቅ ነበራል የዳኞቹ ሁኔታ ያቃቤ ህጉ ደሞ እንግዲህ ይገደሉልኝ ይቀጡልኝ የሚለው አቃቤ ህግ ነው አይደል ከሳሽ ከሱ ጀምሮ ምንም ፕሮብሌም አልነበረም ማለት እንትናቸው ይሄ ሰንሰለት ተፈቶ ቁጭ ብለዋል እረፍት ተብሎ ወጣል ከእረፍት ስንገባ
እጃቸው ታስሮ ገቧል። ነገር የተለወጠው ያኔ ነው። የተባለው እውነት ነው። ዳኞች ያሉት አይደለም የተወሰነው። ክቡር ፕሬዝዳንታችን ጽፈው ነው አሉ የላኩላቸው። የሶስተኛ ዓለም መልህ ይሄ ነው እንግዲህ ትራጀዲ ያልኩ ያ ሁሉ ሰው ከህግ ውጪ አለቀ። ያ ሁሉ መቆም የሚያሳዝነው ፓርት ይሄ ነው እና በጣም የሚያሳዝን ነገር ነው የሆነው። ለምን ሞከሩ አይደለም ሞከሩ በአግባቡ ህጉ ምን ይላል ለዛ አድራጎት የሚለውን ነው መፈጸም እንጂ ከህግ ውጪ ሰው ላይ ያን አደጋ ማድረስ ሰውየው ላይ ብቻ አይደለም አገር ላይ ነው የደረሰው አደጋ። እሱ በጣም የሚያሳዝነኝ ነው። በጣም ተርስተልኝ ሻለቃ መርድ ታንኪዩ። እንደማየው ብዙ ሊያነጋግር የሚችል ብዙ ልንዋይ የምንችለው ነገሮች እንዳሉ ከርሶ ጋር ይገባኛል። ለዛሬው እዚህ ላይ እናበቃለን። ሪሊ የሰጡን በጣም ጥልቀት ያለው ብዙ ነገሮች ስለ አየር ኃይሉም ስለ ራስዎትም እንደገና ደግሞ ስለ ጓደኞቹ በአጠቃላይ ስለ ሀገር የመሳሰሉት ነገሮች ግን እየጨረስን አይደለም። ሌላ ጊዜ በደንብ የምንመለስበት ይሆናል። በእውነት ዛሬ ለሰጡኝ ቃለ መጠይቅ በጣም በጣም አድርጌ ነው የማመሰግነው። የማስታወስ ችሎታው ሪሊ የፊዚካል ጥንካሬው የሚገርም ነው እና እግዚአብሔር ብዙ ባርኮታል። ስለ ቤተሰብም ወደፊት እንነጋገራለን። ለዛሬው እዚህ ላይ እናበቃለን። እግዚአብሔር ይስጥልኝ። በጣም አመሰግናለሁ ሻምበል ተሾመ። በርቱ። እናንተም እዚህ ያሰባችሁትን ማህበር እዚህ የጀመራችሁትን ግፉበት እና እዛ ካሉት አለቆች ጋር ኮኦርዲኔት በማድረግ ጊዜ ኦቨርናይት የሚሆን ነገር አይደለም። ያው ጊዜ የሚፈጅ ነው። ሐሳባችሁ ትልቅ ነው። ትልቅ እንደመሆኑ መጠን ደግሞ ጊዜም ገንዘብም ድካምም የሚጠይቅ ነው። ያ ተፈርቶ ግን አይሸሽም። ዳር ማድረስ ይቻላል እና ግፉበት። በጣም ጥሩ ሐሳብ ነው። ያለፉትንም መሰብሰብ በጣም አንዱ የሚቆጨኝ ነገር የዱሮ አለቆቻችን ከኛ በፊት የነበሩት በየሜዳው በየሰርቻው ወድቀው የቀሩ ሲኒየሮቻችን የዱሮቹ በ300 400 ብር ጡረታ ይወጡ ቢኮዝ ያኔ ደሞዙ በዝቅተኛ ስለነበረ ማንም የሚያቸው አተው የቀሩ አሉ። የዛ አይነቱ እየተደገመ እንዳይሄድ ይሄ አሁን ያሰባችሁት መሰባሰብ በጣም ጥሩ ነው፣ ይረዳል እና ግፉበት። እኛም እዛ ሄደን እንዳንተኛ ቀስቅሱን። ሸምግለናል። ያው እንቅልፍ ማለቱ አይቀርም። ገፋፉን። አሁን ድርጅት አየር ኃይል ውስጥ ያሉት ወጣቶች እድሜያቸው ገፍቶ የሚወጡ ላይመስላቸው ይችላል። እነሱም ኢንተረስትድ ሆነው ይሄን ነገር እንዲደግፉት በሐሳብ አንድ መንገድ ፈልጉ። በጣም ጥሩ ነው። ለዚህ ነው በዚህ ጉዳይ ላይ ተመልሰን በደንብ በሰፊው አገራለን ፕሮግራም እንይዛለን። አንድ የመጨረሻ አሁን ጃንዋሪ ላይ ይመስለኛል ይቆያሉ ወደ ሀገር ቤት በጃንዋሪ መለሳለሁ። ጃንዋሪ ገደማ መመለሳለሁ። እሄዳለሁ በቅርቡ አርሊ ጃንዋሪ ግን እመለሳለሁ። እዚህ እመጣለሁ። ስመጣ ደውልልሃለሁ። እናንተም ትመጣላችሁ ወደዛ ሐሳብ አላችሁ? እሱን ልነግሮት ነው። አንድ የ89ኛው ዓመት ያያል ኮሎኔል ክንፉ ትንሽ ሲያወራ ሰምቼዋለሁ። ዩኒቨርሲቲ ባላ ያኔ እዛ ነኝ። በጣም ጥሩ እና ደውሎታለሁ፣ እናወራለን በደንብ። ኦኬ በደንብ ኤክስፕሎይት አድርጉት ይሄን እድል ያጋጠማችሁን። ሬር እንትን ነው ተደማጭነት ማግኘት እውነት ነው። በርቱና ግፉበት። ቴክ ኬር። በጣም አመሰግናለሁ። በርቱ። አመሰግናለሁ በእውነት ቴክ ኬር።